ኦኬ ወደ ሀሳባችን ንግባ። ሶ ላስት ክላሳችን ላይ ያወራናቸው ነገሮች ነበሩ። ላይክ እንደ ኢንትሮዳክሽን አሪፍ ክላስ ነበርን። አይ ሆፕ ቤዚክሊ ኤምኤስኤንአርን ስትጠቀመው እስከ መጨረሻው ወይም ደግሞ ኤምኤስኤንአር እስክትጠቀም ድረስ ልታያቸው የሚገቡ ነገሮችን ባለፈው ለማንሳት ሞክሬያለሁ። አባውት ኪ ሌቭልስ ላይክ ስለ ፍሬሽ ኤንድ አንፍሬሽ ሌቭልስ እና በጣም ብዙ ብዙ ነገሮችን አውርተን ነበረ። ሶ እነዛ ነገሮች ላይ እንድከልስል የምትፈልግ ከሆነ ንገረኝ፣ ኦር ደግሞ ከሌለ ወደ ዛሬው ክላሳችን እንግባ። እኔ ያው እስካሁን ድረስ ጥያቄ የለኝም። ያው ከዚህ በፊትም እንደነገርኩ ጥያቄ ካለኝ ምናምን ኤኒታይም እጠይቃለሁ፣ ችግር የለም። ለዛሬው ግን በአሁኑ ክላስ እንግባ። ኦኬ አሪፍ። ኤኒታይም መጠየቅ ትችላለህ። ቤዚክሊ እኔ ሁለት ስትራቴጂ ነው ማስተምረግ፣ ኤምኤስኤንአር ዊዝ ሲአርቲ። ሁለቱ ኮላብ ሲያደርጉ ኢት ሜክስ በጣም ሴንስ ማለት ነው። ሶ ፈርስት ስለ ኤምኤስኤንአር ዲፕ ዳውን ጨርሼልን ወደ ሲአርቲ ምገባ እንባላለን። ሶ ዛሬ ስለ ኤምኤስኤንአር ስቶሪ ላይን የሚባል ፖይንት ነው ዛሬ ማነሳለክ። ላይክ በጣም ቤዝ የምለው አይነት ነገር ነው። ኤቭሪ ኤምኤስኤንአር ትሬደርስ ኖስ ይህ ነገር በደንብ ማወቅ ያለባቸው ነገሮች ነው ብዬ ማስባቸውን ነገሮች ነው ዛሬ ማሳይ ማለት ነው። ስቶሪ ላይን ማለት በአጭሩ ምንድነው ማርኬት ዳይሬክሽን ኦር ደግሞ ማርኬት ስትራክቸር ተብሎ የሚጠራው። ላይክ የማርኬቱን ዳይሬክሽን ተከትለ ነው ትሬድ ማድረግ ያለብን። ላይክ ሃየር ታይም ፍሬም ላይ ሄደ ቡሊሽ ማርኬት ስትራክቸር ወይም ደግሞ ስቶሪ ላይን እያየክ ሎወር ታይም ፍሬም ላይ ደግሞ ቤሪሽ የምትገባ ከሆነ ክላሽ ያደርጋል አይደለም። አዳት ታይም የሆነ ነገር ኮንፊውዝ አድርጎሃል፣ ተሳስተሃል፣ አቮይድ ማድረግ አለብህ አዳት ታይም ማለት ነው። ሶ ያ ነገር እንዳይፈጠር ቱ ቢ ሴፍ ኤቭሪ ሞመንትህን በደንብ ክሊር እንድታደርገው ነው የምፈልግ። እኔ እንደ አሮን እንደ ሌላ እንትን ሳይሆን በጣም ቱ ቢ ሴፍ ኦንሊ ኤ ፕላስ ሴታፕን ኤክስኪዩት እንድታደርግ ነው የምፈልገው ማለት ነው። ስለዚህ ስለ ስቶሪ ላይን ስናነሳ ስቶሪ ላይን ምንድነው መጀመሪያ ላይ ስቶሪ ላይን እንደነገርኩ ላይክ ማርኬት ስትራክቸር ኦር ባየስን ብለህ መያዝ ትችላለህ። ባየስ ብለህ ማለት ነው። ሶ ሪጀክሽን ያስፈልገናል። ኤምኤስኤንአር አንድን ትሬድ ኤክስኪዩት ለማድረግ ዩ ኒድ ቱ ሃቭ ክራይቴሪያ። ፈርስት ቲንግ ኢዝ ምንድነው ሪጀክሽን፣ ኪ ሌቭል ሪጀክሽን ያስፈልጋል። ሁለተኛው ምንድነው ብሬክአውት፣ ታይም ፍሬም ድሮፕ አድርጋ ዩ ኒድ ቱ ሃቭ ብሬክአውት ደን ኤክስኪዩት ነው የምታደርገው። እነዚህ ነገሮች በራሳቸውም ደግሞ ክራይቴሪያ አላቸው ማለት ነው። ስለዚህ ፈርስት ቲንግ ኢዝ ምንድነው ኪ ሌቭል ሪጀክሽን። የመጀመሪያው ኪ ሌቭል ሪጀክሽን ኢዝ ዘ ቤዝ። በጣም ሶሪ ኪ ሌቭል ሪጀክሽን መደረግ አለበት። የመጀመሪያው ፖይንት ይሄ ነው። ሁለተኛ ደግሞ ምንድነው the rejection the to be ሪጀክሽኑ በዊክ ነው ታፕ መደረግ ያለበት። ሶስተኛው ደግሞ ምንድነው እኔ የምጠቀመው አይነት ሞዴል ነው ቱ ቢ ኤ ፕላስ ኦኬ ሶ እነዚህ ሶስት ክራይቴሪያዎች አሉት ቤዚክሊ። የመጀመሪያው ነገር ምንድነው ላይክ በኤግዛምፕል ባሳይክ ኢፍ ዩ ሃቭ እዚህ ጋር አንድ ኪ ሌቭል ቢኖርክ እዚህ ፖይንት ላይ ማርኬት መጥቶ ለምሳሌ እዚህ ፖይንት ላይ እዚህ ጋር አንድ ካንድል አለህ እንበል ኤግዛምፕል ነው። ሶ ዲስ ካንድል ሪጀክሽን የሚያደርግበት ካንድል ቢሆን ካንድል መጀመሪያ ምንድነው ሪጀክት ማድረግ አለበት በዊክ ያ ኪ ሌቭል ሪጀክት መደረግ አለበት። ይሄ ኪ ሌቭል ሰምቲንግ ኤልስ የሆነ ላይክ ኤስቢአር ሊሆን ይችላል፣ አርቢኤስ፣ ክላሲክ ኦሲ ሌቭል ሰምቲንግ ያን ነገር ዲሳይድ አድርገው። ሶ እዚህ ጋር የሆነ ኪ ሌቭል አለክ አዳ ፖይንት ማርኬት መጥቶ ሪያክት አደረገ the first thing ሪጀክሽን ሊደረግ ይገባል አንድ ኪ ሌቭል and then ምንድነው the rejection must be touched by week ላይክ እንዲህ ቦዲ ክሎዝ ቢያደርገው ለምሳሌ እንዲህ ቦዲ ክሎዝ ቢያደርገው ይሄ ኢንቫሊድ ነው ሪስፔክት አልተደረገም ይሄ ኪ ሌቭል ብለህ ነው ማርክ የምታደርገው። ሪጀክሽንክ ፐርፌክትሊ ነው ታፕ መደረግ ያለበት። ይሄ ነገር ኖት እያስክ እንትን በለው። ሶ ሪጀክሽንክ በቦዲ ክሎዝ ሳይሆን በዊክ ነው ታፕ መደረግ ያለበት ማለት ነው። በዊክ ታፕ ሲደረግ ነው ሪስፔክት ተደርጓል ብለህ የምታስበው። ሶስተኛው ፖይንት ደግሞ the rejection candle must done ሪጀክት ያደረገበት ካንድል ግዴታ ማለቅ አለበት ኢን ማይ ኦፒኒየን።
ለምን እንዳልኩ ልንገር፣ ይሄን ነገር ለምን ከምን አኳያ ተነስቼ እንዳልኩ ልንገር። ዓርብ ዕለት ቴክ ያደረግኩት ትሬድ አለ። ያን ሪካፕ ሳደርግልህ በደንብ ትረዳዋል። ኪሌብል ሪጀክት ያደረገበት ካንድል ካላለቀ ወዴት እንደሚሄድ ኤክስፔክት አታድርጉ። ሜቢ መጥቶ ታፕ አደረገው አይደለ? ለምሳሌ ኦፕን አንድ ካንድል ኦፕን ከተደረገ በኋላ አንድ ካንድል ለምሳሌ እዚህ ጋር መጥቶ ታፕ ከተደረገ በኋላ ላይክ ታፕ አደረገልክ፣ ከዛ ሪቨርስ አደረገ። ሪቨርስ ሲያደርግ ያ ኪሌብል ሪስፔክት ተደርጓል ማለት አይደለም። ያ ሪጀክት ያደረገው ካንድል ማለቅ አለበት። ሳያልቅ ግን አንተ ኤክስኪዩት ብታረግ ካንድሉ ካላለቀ ድም ብሎ አንተን ያስወጣሃል ማለት ነው። ይሄን ደግሞ እንዴት ቱ ቢ ሴፍ ሰምታይምስ ሪጀክት ካደረገ በኋላ ሪጀክሽን ካንድሉ ሳያልቅ ኤቭሪ ክራይቴሪያ መጥቶ ኢንትሪ ሊሰጥ ይችላል። ያን ነገር እንዴት ዲሳይድ እንደምታደርግ እነግርሃለሁ። ላይክ እንደ ጥያቄ አድርገህ ያዘው ታስታውሰኛል። እንዴት ሪጀክሽን ካንድሉ ሳያልቅ ኢንትሪዎች ኦከር ቢያደርጉ እንዴት ኤክስኪዩት ማድረገው የሚለውን ነገር አሁን ላይ በደንብ ሶ ይሄ ነው። እና ደግሞ እዚህ ጋር አንድ ፖይንት እንድትይዝ የሚፈልገው ነገር ምን መሰለህ? ይሄን ላይክ እንደ ኖት ያዘው። እኔ በጣም የጠቀመኝና ላይክ ኦንሊ ኤ ፕላስ ሴታፕ ኤክስኪዩት እንዳደረግና ሴታፖቼ ሞር ዊን የማድረግ ቻንስ ከፍ እንዲል ያደረገው ነገር ምን መሰለህ? ለምሳሌ ቡሊሽ ኤንድ ቤሪሽ ካንድሎች አሉ አይደለ? ለምሳሌ ሪጀክት ያደረገው ለምሳሌ ለባይ ነው አይደለ? እዚህ ፖይንት ኪሌቭል ለባይ ነው የምታየው አይደለ? እዚህ ታፕ ካደረገ በኋላ ቱ አፕሳይድ ነው ማርኬቱን ኤክስፔክት የምታደርገው። እዚህ ፖይንት ላይ ሪጀክት ካደረገ በኋላ እንዲህ ነው ኤክስፔክት የምታደርገው አይደለ? ግን ያ ኪሌቭል ሞር ፓወርፉል መሆኑን የምታውቅባቸው ሜትዶች አሉ። ፊቦናቺ ሌቭል የሚባል አለ። እሱ ኔክስት ክላስ ላይ በደንብ አሳያለሁ። ከፊቦናቺ በተጨማሪ ግን ሪጀክት ያደረገበት ካንድል ቤሪሽ ካንድል ከሆነ ያ ዊክ የመሆን ቻንስ አለ። ግን ሪጀክት ያደረገበት ካንድል ቡሊሽ ካንድል በቡሊሽ ካንድል ካለቀ ይሄ ካንድል ሪጀክት ያደረገበት ካንድል በቡሊሽ ካንድል ካለቀ ዳት ኪሌቭል ኦር ዳት ፖይንት ኦፍ ኢንተረስት ኢዝ ሶ ፓወርፉል ብለህ ዲሳይድ ታደርጋለህ ማለት ነው። ሶ ከዳይሬክሽን ጋር መጣጣም አለብህ፣ ከባየዝ ጋር በደንብ መሄድ አለብህ ማለት ነው። ሶ ይሄ ፖይንት ከተረዳው ወደ ቀጣዩ ወደ ብሬክአውት እንሄድ ማለት ነው። ስለዚህ ሪጀክሽን ክራይቴሪያዎች አሉ። ዘ ፈርስት ቲንግ ኪሌቭል ሪጀክት መደረግ አለበት። ሁለተኛው ምንድነው? ሪጀክሽን መስት ቢ ተች ባይ ዊክ። ሶስተኛ ፖይንት ደግሞ ምንድነው? ዘ ሪጀክሽን ካንድል መስት ደን ቱ ቢ ኤ ፕላስ ሴታፕ ማለት ቱ ቢ ኤ ቴክ ኦንሊ ኤ ፕላስ ሴታፕ። ወደ ብሬክአውታችን ስንመጣ ደግሞ ብሬክአውት ላይ ቤዚክሊ ይሄም እንደዛኛው ነው። ቢኦ by body ኦኬ እሺ ኦኬ ሶ ብሬክአውት መስት ቢ ተችድ በብሬክአውት ብዙ ጊዜ በቦዲ ክሎዝ ቢደረግ ነው ሞር ፓወርፉል የሚሆነው። and then to take only a plus setup ሁለተኛው ነገር ደግሞ ምንድነው? the break out must be external BO to take only a plus setup. so የመጀመሪያው ምንድነው? the breakout must be touch body። አሁን እሱን ፖይንት ላሳይክ። ለምሳሌ we have one key level at this point። እዚህ ጋር አንድ ኪ ሌቭል ቢኖረን እዚህ ፖይንት ላይ አንድ ኪ ሌቭል ቢኖረን and then ማርኬት መቶ ሪጀክት አደረገው። ከዛ ሪጀክት ካደረገ በኋላ some fake movement ካሳየ በኋላ ኤክስተርናል ብሬክአውት ሰጠን። ኤክስተርናል ብሬክአውት ከሰጠን በኋላ መቶ እዚህ ፖይንት ላይ ሪጀክት ያደርጋል። ኢንትሪ ፖይንት ሰጥቶ ቱ ዘ አፕሳይድ ይሄዳል ማለት ነው። ዲስ ዘ ፖይንት ይሄ ነው አይደለ? ኤክስተርናል ብሬክአውታችን የሚሆነው ሪጀክት ከማድረጉ በፊት ባለፈው ያሳየው ማለት ነው። እዚህ ፖይንት ላይ ነው ሪጀክት ማድረግ ያለበት ዲስ ኤክስተርናል ብሬክአውት። ሶ እዚህ ፖይንት ላይ ቦዲ ክሎዝ ነው መደረግ ያለበት። ገባ አይደለ? በዊክ ከሆነ ኢንቫሊድ የሆነ ኤክስተርናል ብሬክአውት። ለምሳሌ ኤግዛምፕል ልስጥ። አሁን እዚህ ጋር ብሬክአውት አለ አይደለ? ብሬክአውት ካንድሉ ቺፕቶን በቦዲ ነው እንጂ ክሎዝ ማድረግ ያለበት በዊክ አይደለም። እሺ በዊክ ክሎዝ ከደረገ ያ ፖይንት በጣም ዊክ ነው።
ኢቭን ማርኬት ስትራክቸር ሽፍትም በቦዲ ነው እንጂ ክሎዝ መደረግ ያለበት በዊክ አይደለም ክሎዝ መደረግ ያለበት ማለት ነው። ሶ ይሄ ነው ሁለት ፖይንት አለው ብሬክአውት። ኢንትሪ ፖይንት ላይ ደግሞ ስትሄድ ይሄ የኔ ሞዴል ነው ባይ ዘ ዌይ በጣም የሰራልኝ ሞዴል ነው። ቢፎር ኢንትሪ ዩ ኒድ ክሊር አይዲኤም በጣም መስት የሆነ ነገር ነው። ኢንትሪ ከማድረግ በፊት አይዲኤሞች ሰም ሊኩዲቲ ቴክ ቢያደርግልህ ዳትስ በጣም ፓወርፉል ይሆናል ማለት ነው። ሶ ይሄ ነው ዋናው ፖይንት። እነዚህ ፖይንቶች ናቸው። እነዚህ ነገሮች ላይ ጥያቄ ካለ ንገረኝ። ላይክ አይዲኤምን ማታቆም ከሆነ አውል ሾው ዩ አይዲኤም ምን እንደሆነ ንገረኝ። እነዚህ ነገሮች ላይ ጥያቄ ካለ ንገረኝ። ከሌለህ ደግሞ ወደ ኔክስት ሀሳብ ልግባ። እሺ የመጀመሪያው ጥያቄ መሰለኝ አሁን ለምሳሌ ቅድም አንሳው ያልከኝም አስታውሰኝ ያልከውም አንደኛው ጥያቄ እንዳለ ሆኖ ሁለተኛው ጥያቄ ደግሞ ላይክ እዚህ ብሬክአውት ጋር ማለት ነው። አሁን ለምሳሌ እዚህ ጋር ላይክ አንተ የሳልከው ዲያግራም ላይ እንኳን እኒ ላይክ ወደ ስር ወረደ፣ ከዛ የሆነ ደግሞ ኪ ሌቭል አለን ያችን ሪጀክት አደረገና የሆነ ፌክ ብሬክ ኦፍ ስትራክቸር ሰጠ። ያ ከዛ ተመልሶ ተች ሲያደርገው ናት ያቺን ሪጀክት አደረገ ብለህ ላይክ እንደ ብሬክአውት የምንወስዳት ሁለተኛ ተች ያደረገችውን ነው። ኦኬ እዚህ ጥያቄ ጨርሰሃል አይደለም? እዚህ ጥያቄ ልመልስልኝ። እንድታቅ የምፈልገው ነገር ምን መሰለህ፣ እዚህ ጋር ማሳይ ፐርፌክት የሆነውን ዌይ ነው፣ ወይም ደግሞ ቻርት ላይ ልታየው የምችለውን ዌይ ነው ማሳይ። ግን ቻርት ላይ ሜቢ ክሊር ያልሆኑ ሙቭመንቶችን ልታይ ይችላል። እንደዚህ ፐርፌክት የሆነ ሙቭመንት ላያሳይ ይችላል። ማርኬቱ ከፈለገ እንዲህ ሊያደርግ ይችላል። እንደዚህ መጣ አይደለም? እዚህ ጋር እንደዚህ መጥቶ ይሄ ሪጀክት ካደረገ በኋላ ኢሚዲየትሊ ኤክስተርናል ብሬክአውት ሰጥቶክ ከዛ ኢንትሪ ሰጥቶክ ቱ ዘ አፕሳይድ ይሄዳል። እንዲህም ሊሆን ይችላል። ገባህ አይደለም? ይሄ ፌክ ብሬክአውት ምልክ ላይክ እንድታውቀው ነው ስደጋግምልህ እንድታየው ብዬ ነው እንጂ ማርኬት ሪጀክት ካደረገ በኋላ ኢሚዲየትሊ ኤክስተርናል ብሬክአውት ከሰጠ በኋላ ቱ ዘ ዳውን ሳይድ ይወርዳል። ዩ ሃቭ ሰም አይዲኤምስ ኤንድ ኤክስኪዩት ታደርጋለህ እዚህ ፖይንት ላይ ማለት ነው። በቃ ዳትስ ዘ ፖይንት። ግልጽ ነው። ስለዚህ ኢንዲስመንት መኖር አለበት ነው። ሌሚ ሾው አሁን ኢንዲስመንት ማለት ደግሞ እንዴት እንደሆነ ልንገርህ። ላይክ ማርኬት መቶ እዚህ ፖይንት ላይ ሪጀክት ከማድረጉ በፊት እዚህ ጋር ነበረ። ይሄ ሪጀክት አደረገ አይደለም? ሪጀክት ካደረገ በኋላ አይዲኤሙን አይ ሚን ኤክስተርናል ብሬክአውት ሰጠ። ኤክስተርናል ብሬክአውት ከሰጠ በኋላ ደ ማርኬት ዲድንት ሙቭ ፐርፌክት ላይ አይደለም? ሜቢ እንደዚህ መጥቶ እንዲ ሪቨርስ ያደርጋል። ኤንተን ኢንትሪ አይዲኤም ከየትኛው ፖይንት ነው የሚሆነው? አይዲኤም የትኛው ፖይንት ነው የሚሆነው? ኢንትሪክን ከመንካቱ በፊት ያለችዋ ላስት ሊኩዲቲ ኢዝ ዩር አይዲኤም። ፐርፌክት የሆነች አይዲኤም ያቺ አይዲኤም ነች። አይዲኤም ካለ በጣም ሴፍ ነህ ማለት ነው። ያንተ ኤክስኪዩሽንክ ፐርፌክት ነው። እኔ በጣም እንድትማረው የምፈልገው ነገር ምንድነው? ኢን ኤቭሪ ሙቭመንትክ ዩ ኒድ ቱ ቢ በጣም ሴፍ። ገባ አይደለም? ዶላር ነው እዛ ጋር ሉዝ ልታደርግ የምትሄደው አይደለም? ይኸውልህ ኦንሊ ኤ ፕላስ ሴታፕን ኤክስኪዩት ማድረግ ያለበት። ስለዚህ አይዲኤም መኖር አለበት፣ ኤክስተርናል ብሬክአውት መኖር አለበት፣ ሪጀክሽን ካንድሉ ማለቅ አለበት። በቃ በጣም ፔሽንስ ባይ ዘ ዌይ ይሄ ስትራቴጂ በጣም ፔሽንስ ይፈልጋል። ፎር ሃየር ታይም ፍሬም ላይ ሪጀክሽን ይፈልጋል። ኤንደን ብሬክአውት እስከሚሰጥ ፔሽንትሊ ሆነ ትጠብቃለህ። ኤንደን ባይ ዘ ዌይ ብቻውን ብትጠቀመው በጣም ትንሽ አዛ ነው፣ ግን ሲአርቲን አድ ብታደርግበት ሞር ኤክስኪዩት የማድረግ ቻንስ ሃይ የሆነ ይመጣል ማለት ነው። ስለዚህ ፈርስት ሪጀክሽን ትጠብቃለህ፣ ኤንደን ብሬክአውት ትጠብቃለህ። ከዛ ከብሬክአውቱ በኋላ ሺፍት አለ ሎወር ታይም ፍሬም ላይ ኤንደን ተርትል ሱፕ ፖይንትን በደንብ አሳይሃለሁ። ከተርትል ሱፕ በኋላ ምንድን ነው ማርኬት መጥቶ ኢንትሪ ከመንካቱ በፊት አይዲኤም ይፈልጋል። አይዲኤም ከነካ በኋላ ኢንትሪ ላይ ኮንፈርሜሽን ትጠብቃለህ። በጣም ዴር ኢዝ ሎት ኦፍ ክራይቴሪያስ። ሶ ይሄ ሁሉ ነገር የሆነው ምንድን ነው ቱ ቴክ ኦንሊ ዩር ኤ ፕላስ ሴታፕ ኤንድ ቱ አፕግሬድ ዩር ዊን ሬት። ገባ አይደለ? ይሄን ነገር ነው አሁን ለሚ አንድ ከትሬዲንግ ወጣ ያለ ሀሳብ ልንገርህ። እኔ በጣም የጠቀመኝ ነገር በጣም ታውቀዋለህ አንተም አይ ሆፕ ዩኖስ አይደለም? ሰብኮንሽንስ ኤንድ ኮንሽንስ ማይንዳችንን ዩኖስ በደንብ ሰብኮንሽንስ ማይንዳችንን ታውቀዋለህ። ዴይ ቱ ዴይ ሳናስበው የምናደርገውን ነገር ነው ሴፍ አድርጎ እኛነታችንን የሚገልጸው አይደለ? ግን ኮንሽንስ ምንድነው ሾርት ተርም የሆነ ነገር ነው። ብዙ ነገር መያዝ አይችልም፣ ግን ሾርት ተርም የሆኑ ሪያክሽኖችን ሾርት ተርም የሆኑ ባህሪያችንን ሪፍሌክት የሚያደርግ ነገር ነው። ሰብኮንሽንስ ሲሆን ግን ምንድነው ዴይ ቱ ዴይ አውቀህም ይሁን ሳታውቀው የምታደርገው ነገር ነው። ነገ ተጠራቅሞ ያንተ ቋሚ ባህሪ የሚሆን አይደለ? ለምሳሌ አንተ እንዲቆመህ ሊሆን ይችላል፣ ከኋላ የሆነ በጸሎት የሚል ድምጽ ብትሰማ
ፈልገህም ሳትፈልግም ትዞራለህ አይደለም። ያ ምንድነው አዎ ማይንድ በጣም አሳምነዋል ስምህ እንደሆነ አይደለም ነግሮሃል። ስለዚህ ዴይ ቱ ዴይ ቱ ቢ ሴፍ እንዴት ኤክስኪዩት ማድረግ እንዳለብህ ዴይ ቱ ዴይ ስትማር፣ ዴይ ቱ ዴይ ራስን ቢውል ስታደርግ፣ ዴይ ቱ ዴይ ራስን ስታስተምር፣ ዴይ ቱ ዴይ ኤቭሪቲንግ ማርኬት ሙቭመንቱን በደንብ ዲፕ ዳውን እያደረግ ስታየው ኔክስት ላይ ዘና ትላለህ። ቀለል ብለህ ማርኬቱን እንዲሁ በአይነት ታየውና ፕሬዲክት ታደርገዋለህ። ያ ማለት ምን ቋሚ ሆንክ ማለት ቋሚ ባህሪ ሆነ፣ ያ ቋሚ ስኪል ሆነ ማለት ነው። ስለዚህ ዩኖስ ያን ነገር በደንብ ፕራክቲስ ማድረግ ያለብህ። ደግሞ እንድታቆም ፈልገው ነገር ምንድነው ትሬዲንግ ላይ ትምህርቱ መቼም ነው የማያነቀው። ገባ ዛሬ እኔ እናንተ ከአንድ ወር በኋላ ኦር ሰምቲንግ ክላሱ ሊያልቅ ይችላል አይደለም፣ ግን የትሬዲንግ ትምህርት መቼም ነው የማያልቀው። ኢቭን ማስተር የሚባል ደረጃ ላይ ያሉ ትሬደሮች ሎስ የሚያደርጉበት ቀን አለ፣ የሚማሩበት ቀን አለ። ስለዚህ ዩ ኒድ ቱ ኖ ዳት ዘ ሜይን ቲንግ እንድታቆም የምፈልገው ነገር ምንድነው 100% ማርኬቱን ፕሪዲክት ማድረግ አችልም ኤንድ 100%ም ደግሞ ሎስ አታደርግም። ሴፍ መሆን ነው። ገባ እኔ ትሬዲንግ ላይ በጣም ከጊዜ ሂደት በኋላ የተገነዘብኩት ነገር ምንድነው ሎስ ማድረግ ግዴታ እንደሆነ የሚተረዱት። ገባ ሎስ ማድረግ ግዴታ ነው። ገባ 100% ዊን ማድረግ አችልም፣ ግን ሎስ ሲመጣ እንዴ ነው የምታስተናግድበት ወይ ነው አንተን የሚወስነው ማለት ነው። ስለዚህ ያን ነገር ማኔጅ የምታደርግ ከሆነ ሪስክን በደንብ ማኔጅ የምታደርግ ከሆነ በጣም ሴፍ ትሆናለህ። ኤንድ ዩ ኒድ ቱ ቢ በጣም ስማርት። ስለዚህ አይዲያም ሊኖር ይገባል። እኔ በጣም ኦንሊ ኤፕላስ ሴታፖችን ብቻ ነው ኤክስኪዩት የማደርገው ማለት ነው። ስለዚህ እዚህ ሀሳብ ላይ ምን ነበረ ጠይቀኝ ያልኩ አስታውሰኝ ያልኩ ምን ነበረ? ስለ ኢንዲዩስመንት እና ላይክ ፌክ ብሬክ ኦፍ ስትራክቸሮች ነው። አይ ሚን ምን አልከኝ? ሁለተኛው ስለ ኢንዲዩስመንት ስለ አሁን ለምሳሌ ቅድም አስታውሰኝ ያልከኝ ጥያቄ ምን መሰለህ? አሁን ለምሳሌ ስለ እንትን ጋር ስንመጣ ላይክ ሪጀክሽን ጋር ስንመጣ ማለት ነው ምን ብለኝ ነበር? ሪጀክሽን ብሬክአውቱ አይ ሚን ካንድሉ እንዴት እንደምጠቀመው አይ ቲንክ እኔ ረሳሁት የፈጠነ እና በዊክ ነው ማለቅ ያለበት ብለህ ነበር። ያ እና ዋት ኢፍ ላይክ ቀጥል የቤሪሽ ቢሆን ያልከው ማለት ነው። አሁን ለምሳሌ ወደ ቡሊሽ እየሄደ ከሆነ የቤሪሽ ካንድል ላይ ቢያልቅ ሪጀክሽን ካንድሉ ሳያልቅ ኤቭሪ ክራይቴሪያ ፕሬዘንት ቢሆንልህ እንዴት ነው እንትን የምትለው የሚለውን ነገር ልንገርህ። ለምሳሌ ይሄ ለሴል ነው፣ ይሄ ደግሞ ለባይ የሆነ ኪሌቭል ነው አይደለ? ማርኬት ለሴል ሲሆን ምን ነው ሪጀክት ካረገ በኋላ ምን ነው ወደታች ነው ኤክስፔክት የሚደረገው። ለባይ ሲሆን ደግሞ እዚህ ፖይንት ላይ መጥቶ ማርኬት ሪያክት አድርጎ ቱ አፕሳይድ ነው እንዴት የሚጠበቀው አይደለ? and then you have a bullish candle and you have a bearish candle like በምን ልሰይምልህ ግልጽ እንዲሆንልህ ቤሪሹን ቀይ ላድርገው፣ ቡሊሹን ደግሞ አረንጓዴ ላድርገው ግልጽ እንዲሆንልህ። እሺ ስለዚህ ይሄ ቡሊሽ ካንድል ነው አይደለ? ይሄ ደግሞ ቤሪሽ ካንድል ቀዩ። ይሄንንም እኔ በጣም እውነት እኔ ዴይ ቱ ዴይ ከራሴ የማደንቀው ነገር ምንድነው ኤቭሪ ማርኬት ሙቭመንቱን በቃ አውቀዋለሁ። ገባ እንዴት አይ ሚን እዚህ ፖይንት ላይ ኤክስፕሌን ለማድረግ ራሱ ትንሽ ከባድ፣ በጣም ሞዶ ሀቢቴ ነው። በቃ ኤ ፕላስ የሆነ ሴታፕ እንዴት እንደማገኝ አውቃለሁ። ገባ ዩ ኒድ ቱ ኖ ዩር ኦን ኤ ፕላስ ሴታፕ። ስለዚህ ያን ነገር በደንብ ማወቅ አለብን። ስለዚህ you have a bearish candle and then you have a bullish candle። ስለዚህ ሪጀክት ያደረገበት ካንድል በዊክ ነክቶት ሪጀክት ያደረገበት ካንድል በቡሊሽ ካንድል አለቀ ማለት that point is respected። በጣም ፐርሰንትን ይጨምረዋል። ገባ ዊን ሬትን ከፍ ያደርገዋል። ሪጀክት አሁንም ለባይ ማለት ነው ባይ ለመግባት ወይም ደግሞ ቡሊሽ የሆነ ሞመንት እያየክ ኪሌቭልክ ሪጀክት ኪሌቭል ስለ ክላሲክ ኤ ክላሲክ ቪ ኤስቢአር አርቤስ ሰም ኪሌቭል ሪጀክት ያደረገበት ካንድል ለባይ እያየክ ወይም ደግሞ ማርኬቱን ቱ ዘ ቡሊሽ ኤክስፔክት እያደረገው ሪጀክት ያደረገበት ካንድል ቡሊሽ ሆኖ ካለቀ ዩ አር ሴፍ ማጋኝ። ኤቭሪ ሞመንት በጣም በቃ የሆነ ኮንፊደንስ እየጨመረ ይመጣል። ኮንፊደንስ እየጨመረ ይመጣል። ለሴልም እንደዛው ለሴል እያየከው ወይም ደግሞ ማርኬቱን ለቤሪሽ እያየክ የቤሪሽ ስቶሪ ላይን ስታርት ያደርግበታል ብላ ኤክስፔክት ያደረገው ኪ ሌቭል በቤሪሽ ካለቀ ዩ አር ሴፍ ማን በቃ ዳትስ ዩር ኤ ፕላስ ሴታፕ። በቃ ኤ የኔ ሞዴል እኔ በጣም የጠቀመኝ ነገር ለረጅም እና ደግሞ ላይክ አንድ ሪጀክሽን ካለቀ በኋላ ሜቢ ሎወር ታይም ፍሬም ላይ ሁሉም ክራይቴሪያ ብሬክአውትን ቢሰጥ ሳያልቅ ማለት ነው 4 አወር ሪጀክት ካደረገ በኋላ ለምሳሌ 4 ሰዓት አይደለም የሚፈጀው የ4 አወር ካንድል ግን ሪጀክት አድርጎ ብሬክአውትን ቢሰጥክ ሺፍት ቢሰጥክ ኤቭሪ ሞመንት ፕሬዘንት ሆኖ ቢቀርብል እንዴት ነው የምታደርገው? ሁለት ዌዎችን ታያለህ። የመጀመሪያው ነገር ምንድነው ኤ ፕላስ መሆኑን ታያለህ። ሴታፑ ኤቭሪ ክራይቴሪያ ፕሬዘንት መሆኑን ታያለህ። ሪጀክሽን ካንድሉ ሳያልቅ ማለት ነው። ያ ምንድነው ሴታፑ እንዳያመልጥ ነው። ያ ኦቨር ደግሞ ስታደርገውም አይሆንም። ገባ አይደለ? ስለዚህ 4 አወር
ሪጀክሽን ካንድሉ ሳያልቅ 50 ሚኒት ብሬክአውት ሰጥቶክ 5 ሚኒት ሽፍት ሰጥቶክ እንደን አይዲኤም ሰጥቶ ኢንትሪ ቢሰጥክ 4 አወር ሪጀክሽን ካንድል አላለቀም ብለህ ኤክስኪዩት ሳታረግ አትቀርም። እሺ ኦንሊ ክራይቴሪያ ፕሬዘንት ከሆነ እና ደግሞ የ4 አወር ካንድል ከሁለት ሰዓት በላይ አልቆ ከሆነ ወይም ደግሞ 4 አወር ካንድሉ ሊያልቅ 30 ደቂቃ ሊሆን ይችላል 1 አወር ሲቀረው ከሆነ ያ ነገር ሀፕን ያደረገው ኤክስኪዩት ማድረግ ትችላለህ። ሪስክህን በደንብ ማኔጅ አድርገህ። ሁለተኛው ደግሞ ምን ሪስክህን በጣም ማኔጅ ማድረግ አለብህ። ዩ ኒድ ቱ ቴክ ዳት ሴትአፕ ዊዝ ሎ አማውንት ኦፍ ሪስክ አይደለ? የሆነ ማኔጅ የምታደርገው አይነት ፖይንት አለ። ኤ ፕላስ ሴትአፕ ሲሆን ፕሮፐር የሆነ ሪስክ ማኔጅመንት እንጠቀማለን። እንደን የሆነ የሚያጠራጥር ኮንፊውዝ የሚያደርግ ነገር ሲኖር ደግሞ እንዴት ነው ዲሳይድ የምታደርገው? ዩ ኒድ ቱ ቢ ሴፍ ሪስክ መቀነስ አለብኝ ብለህ እዛ ጋር ዲሳይድ ማድረግ አለብህ። እዚህ ላይ ሀሳብ እንድትሰጠኝ ይፈልጋሉ። ንገረኝ። አሁን እዚህ ጋር ገብቶሃል? ሞር ደግሜ ልንገር፣ ምክንያቱም ይሄ ነገር በጣም ነው የሚጠቅም። ማገኝ በጣም እኔ በጣም ሻርፕ ሆነ እንድትሄድ ነው የምፈልገው። ሻርፕ ሆነ ራሴን አንተ ላይ ነው ማየት የምፈልገው። ገባ አይደለም? እስኪ ለሚ ሀሳብ ነገር ገብቶኛል ነው። አሁን ለምሳሌ እሺ አሁን ላይክ ሪጀክሽን ላይ ማለት ነው የቡሊሽ ካንድል ከሆነ ላይክ በቃ ሪስፔክትድ የሆነ ሪጀክሽን ነው ብለኛል። ያ ኢንስቴድ ኦፍ ቡሊሽ ካንድል ቤሪሽ ካንድል ቢሆንስ? ቤሪሽ ካንድል ቢሆን አሁን ለምሳሌ ላይክ ቤሪሽ ካንድል ነው ግን ደግሞ ምን አይነት እንደሆነ ታውቃለህ? ላይክ እንደ ፒን ባር ሀመር ታውቃለህ? ሀመር ካንድል ፕራይስ አክሽን እንደዛ ቢሆንስ? አሁን ለምሳሌ ላይክ እንደዛ ሲሆን በፎሬክስ ላንጉጅ ለአንተ ታውቃለህ፣ ላይክ በደንብ መናገር ያለብኝም አይመስለኝም። ባየሮች በጣም ፑሽ እያደረጉ ነው ይባላል። ስለዚህ ላይክ ሪጀክሽኑ ሀይ የመሆን ፕሮባቢሊቲ አለው። ስለዚህ ሀመር ቢሆንስ? ሌት ሚ ቴል ዩ ዲስ አሪፍ ጥያቄ፣ በጣም አሪፍ ጥያቄ። የመጀመሪያው ነገር ምንድነው? ቡሊሽ ካንድል ሳይሆን ቢያልቅስ ነው። ቡሊሽ ካንድል ሳይሆን ቢያልቅ እና ደግሞ ለቤሪሽ እያየው በቡሊሽ ካንድል የሚያልቅብህ ከሆነ አሁን ያ ሴታፕ ዩኒቱ በጣም ማየት ያለበት ሴታፕ ነው አለ አይደል? በጣም ኮንፈርሜሽን የሚፈልግ ወይም ደግሞ ኮንፈርሜሽኖችን ጠብቀ በጣም ሴፍ ሆነ ኤክስኪዩት ማድረግ ያለበት ሴታፕ ነው ብለህ ዲሳይድ ታደርገዋለህ። አሁን የምነግርህ ፖይንት ምንድነው? ሞር ኤ ፕላስ የሚያደርገውን ነገር ነው እንጂ አይሰራም እያልኩ አይደለም። ሜቢ ሪጀክሽን ካንድል እኮ በቡሊሽም በቤሪሽም ሊያልቅ ይችላል፣ ግን ሞር ተረዳኸኝ አይደለም? ሞር ዩኒቱ በዛ ፖይንት ላይ ኤ ፕላስ ሴታፕ ትሆናለህ። ሁለተኛው ደግሞ ያነሳው ጥያቄ ምንድነው? አይሚን ምንድነው ሀመር ነው ያ አይ ኖ ዳት ብዙም አላቃቸውም፣ ግን ተምሬያቸዋለሁ፣ አልፌያቸዋለሁ። እሱን ፖይንቶች ቤሪሽ ካንድልስቲክ ፓተርን እና ቡሊሽ ካንድልስቲክ ፓተርን አይኖስ እነዛን ፖይንቶች የምጠቀምበትም ፖይንት አለ። እሺ ኤምኤስኤንአር ስጠቀም እነዛን ነገሮች እነዛን ፓተርኖች ምን አይነት ዌይ ላይ እንደምጠቀም ምን አይነት ኮንፈርሜሽን ዌይስ ላይ እንደምጠቀም አው ሌት ዩ ነው። ስለዚህ አንድ ነገር ልንገርህ፣ ዩ አር አን ኤምኤስኤንአር ትሬደር ኤንድ ዘን እዛ ፖይንት ላይ አይደለም ሀመር ሶሪ ፎር ዲስ ወር መጋዞ ነው ያልከው። እዛ ጋር አንተ ሴፍ ነው መሆን ያለብህ። ፈታ እያልክ እንድትማር ብዬ ነው ሰምታይምስ ጆክ ማረገው። ሶ አይደለም መዶሻ መጋዝም ሆኖ ይለቅ። ገባህ አይደለ? ያንተ ሀሳብ ምንድነው? ኤቭሪ ክራይቴሪያ ፕሬዘንት ሆኗል አልሆነም የሚለውን ነገር ማየት ነው። ለምሳሌ ሀመር ሆኖ አልቆ ከዛ ብሬክአውት ሰጥቶ ኤክስተርናል ብሬክአውት ሰጥቶ ኤንደን ሺፍት ሰጥቶ ተርትል ሱፕ ሰጥቶ እዛ ፖይንት ላጠብ ነው to this that point. So ሀሳቢ ያልክ በጣም ከሆነ ኢንቲ ስትፈልግ ሊኖር ይገባል፣ ተርትል ሱፕ ሊኖር ይገባል። ሁለት አሁን ሃይላይት እና ሀሳቡን ልጨርስና ሱፕ ሲያርስ ያሳያለሁ። ሶ ዩኒቱ ኔክስት ሌቭል ማለት ነው። አሁን ኔክስት ብሎ ያሳይ አሁን ማርኬት እንዴት ራን እንደሚያደርግና ሊያደርግ እንደሚል ነው። አሁን እዚህ ጋር ምን መሰለህ ስቶሪ ላይን የሚባል ነገር አለ። ስቶሪ ላይን ማለት አንድ ኪ ሌቭል ሪጀክት ተደረገ ማለት፣ ለምሳሌ ለቡሊሽ እያየው ከሆነ አንድ ኪ ሌቭል ሪጀክት ተደረገ ማለት ቡሊሽ ስቶሪ ላይን ጀምሯል ማለት ነው። ገባ? the market ran from one fresh level
ቱ አናዘር ፍሬሽ ሌቭል ማለት ነው። የቤሪሽ ደግሞ ዴሊ ታይም ፍሬም ኦር ዊክሊ ታይም ፍሬም እና ደግሞ ታይም ፍሬም ላይ ስናወራ ኤምኤስኤንአር ስጠቀም ዩ ኒድ ቱ ዩዝ ዊክሊ ታይም ፍሬም ኤንድ ዴሊ ታይም ፍሬም። እሺ ዴሊ ታይም ፍሬም እና ዊክሊ ታይም ፍሬሞችን በደንብ መጠቀም አለ። ዊክሊ አናሊሲስ ስትሰራ ግን ዴሊ ኢዝ ዘ ኪ። በጣም ዴሊ በጣም ዘ ሜን የሆነ ታይም ፍሬም ነው ኤምኤስኤንአር ስጠቀም። አብዛኞቹ እንደው የሚጠቀሙት ከመንዝሊ ጀምሮ እኔ ቤዚክሊ ከዊክሊ ጀምሮ ስለምጠቀም ነገር ሶ በጣም ከባየስ ጋር ነው መሄድ ያለበት። ኮንፊውዝድ መሆን የለብም። የሆነ ፊል ምንድነው ዌን ዩ ፊል ዳውት ወይ ለሚ የሆነ አንድ በጣም አንድ የሚገርም ኮት ልንገርህ። ስክሪንሾት አድርጌዋለሁ። አይ ነው when you feel doubt when you feel doubt protect your capital opportunities are endless but capital is not በጣም እኔ ራሴን ያየሁበት እንትን እኔ እንደዛ አይነት ሰው ስለሆንኩኝ እንደዛ አይነት ትሬደር ስለሆንኩኝ ትንሽ ኮንፊውዝ የሚያደርግ ነገር ካየው ሴፍ ነው መሆኑ ማንገ the market will be always with you። እሺ ገባ? ይሄን ነገር በደንብ እንድታውቁ እንፈልጋለን። ማርኬት ሁሌም አብሮ አለ፣ ሁሌ ኦፖርቹኒቲ አለ፣ ሁሌ ትሬድ አለ፣ ሁሌ ማርኬት አለ። ከሰኞ እስከ ዓርብ ኢቭን ከእሑድ እስከ እሑድ ነው ማለት ስፔስ ላይ። ስለዚህ ቢስ እሺ ዶስ ብታረግ ገንዘብ ነው፣ ግን ሚስ ብታረግ ነው። ዶላር ማድረግ የለም። በጣም ሻርፕ እንድትሆን ነው የምፈልገው። ሶ ኪሌቭል ስናወራ ሳይዚ ሀብ ዴሊ ኪሌ ሀብ ገባራለ እንደ ጠፍቶ ነው ይሰማ ድምፄ አይሰማም ብራዘር? ይቆራረጣል ወይስ እንዴት እናድርገው? ከምን ጀምሮ ምን እያልኩ እያለ ነው ይቆራረጣል? ከኔ ነው ከአንተ ነው? ይሰማል? ይሰማል። ምን እያልኩ ተቋረጠ? በእናትህ ኔትወርክ ስቶሪ ላይ ያ ስቶሪ ላይ ስለ ስቶሪ ላይ ስታወራ ለምሳሌ አንድ ኪ ሌቭል ዴሊ ታይም ፍሬም ይሄ ነገር ባይዘው የምትጠቀመው ዴሊ ታይም ፍሬም ሊሆን ይችላል፣ ፎር ሃወር ናቲንግ። እሺ ሶ whatever it is የሆነ አንድ ኪ ሌቭል አንድ ታይም ፍሬም ምረጥ። ለምሳሌ ዴሊ ኪ ሌቭል ሪጀክት አደረገ ማለት ከአንድ ሪጀክት ካደረገበት ሌቭል ቱ አናዘር ፍሬሽ ሌቭል ነው የሚለው። ስለ ፍሬሽ እና ስለ አንፍሬሽ ሌቭል ነግሬያለሁ አይደል? ፍሬሽ ሌቭሎች እንዴት እንደምጠቀም ስንቴ እንደምጠቀማቸው ነግሬያለሁ። ሶ ዴሊ ሪጀክት ካደረገ በኋላ ለምሳሌ እዚህ ፖይንት ላይ ዴሊ ሪጀክት አደረገ። ሪጀክት ካደረገ በኋላ ይሄ እኚህ ሶስቱ መሀል ላይ ያሉት መስመሮች ፎር ሃወር ኪ ሌቭሎች ናቸው። እሺ ፎር ሃወር ላይ ድሮፕ አድርገህ ስታያቸው ፎር ሃወር ኪ ሌቭል ነው። ዴሊ ሪጀክት ካደረገ በኋላ ያም ይምጣ ይሄም ይምጣ ምንም ይፈጠር the market respect ዴሊ ኪ ሌቭል ሪጀክት ካደረገ በኋላ ቱ አናዘር ዴሊ ኪ ሌቭል ራን ማድረጉ አይቀርም። ስለዚህ ዴሊ ሪጀክት አደረገ አይደለም። ከዛ ሜቢ መሀል ላይ እኮ ፎር ሃወር ኪ ሌቭል ሊኖሩ ይችላሉ፣ ቱ ሃወር ስሪ ሃወር ሊኖሩ ይችላሉ። ከዛ እንዲህ ይመጣል ሪስፔክት ያደርጋል and then to the downside ይወርዳል፣ to upside ይሄዳል and then to the downside ፎር ሃወር ሌቭሎች ላይ ሪጀክት እያደረገ ማለት ነው። ያም ይምጣ ይሄም ይምጣ ማርኬት ዴሊ ሪጀክት ያደርጋል። ምንም ይፈጠር ከዴሊ ሪጀክት አደረገ ማለት ዴሊ ሪጀክት ነው የሚያልቀው። ለሚሹ እሺ ቻርት ላይ ገብተን ኤግዛምፕል አሳይ እዚህ ስለዚህ ሀሳብ ለምሳሌ እሺ ላስት ላይ የነበሩት ኪ ሌቭሎች ናቸው። ለምሳሌ you have እዚህ ጋር ኪ ሌቭል አለ፣ ክላሲክ ኤ ሌቭል አለ። ማርኬት እዚህ ፖይንት ላይ ሪጀክት አደረገ። ዴሊ ሪጀክት አድርጓል ማለት የትኛው ነው ያንተ ኔክስት ፍሬሽ ሌቭልክ? ኔክስት ፍሬሽ ሌቭልክ ለምሳሌ እዚህ ጋር ሪጀክት አደረገ ማለት ማይ ኔክስት ሌቭል ወይም ደግሞ የኔ ቀጣዩ ፍሬሽ ሌቭል የትኛው ፖይንት ነው? ይሄ ፖይንት አይደለ? ከዚህ ፖይንት እስከዚህ ፖይንት ነው የምጠብቀው። ይሄ ነው ቀጥሎ ያለው ሌቭል። ስለዚህ ማርኬት እዚህ ጋር ሪጀክት ካደረገ በኋላ ቤሪሽ ነበር። እዚህ ፖይንት ላይ ሪጀክት አድርጎ ቢሆን ኖሮ ቡሊሽ ይሆን ነበር። ፍሮም ዋን ፍሬሽ ሌቭል ቱ አናዘር ፍሬሽ ሌቭል። እና ስለ ስቶሪ ላይን ስናወራ ስቶሪ ላይን የሚባለው ነገር በሶስት ይከፈላል።
የመጀመሪያው ፖይንት ምንድን ነው? ለሚሹ ሶሪ ባክግራውንድ ላይ ሳውንድ ካለ ሶሪ ሲስተራች። እሺ ባይዝ ኤንድ ታይም አላይመንት የሚባል ነገር አለ። ቤዝድ ማርኬት ዳይሬክሽን ባይዝ በሚለው ቃል እንድትይዙ እፈልጋለሁ። ስቶሪ ላይን ኦፍ ዘ ማርኬት በሶስት ይከፈላል። ለምሳሌ እዚህ ጋር ልጻፍልህ ስቶሪ ላይን ኦፍ ዘ ማርኬት ብለን እንይዘዋለን። አራተኛ ስቶሪ ላይን ኦፍ ዘ ማርኬት የመጀመሪያው ምንድነው ተብሎ ይጠራል? ቢ ስቶሪ ላይን የመጀመሪያው ቢጊኒንግ ኦፍ ስቶሪ ላይን ነው። እሺ ሁለተኛው አረ እዚህ ጋር ቢጊኒንግ ኦፍ ስቶሪ ላይን ነው። ሁለተኛው ደግሞ ምንድን ነው? ኮንቲኒዌሽን ላይን ሶሪ ኔክስት ላይ ጽፌ ምናምን አዘጋጃለሁ እንጂ መጽሐፉ ራሱ አዛ ነው በጣም ሶሪ ባክግራውንድ ላይ ሳውንድ ካለ። ሶስተኛው ደግሞ ምንድን ነው? ኢንዲንግ ኦፍ ስቶሪ ላይን ኢንዲንግ ኦፍ ስቶሪ ላይን የመጀመሪያው ቢጊኒንግ ኦፍ ስቶሪ ላይን ነው። እሺ እንደ ቅድም ላድርጋቸው። ቢጊኒንግ ኦፍ ስቶሪ ላይን፣ ኮንቲኒዌሽን ስቶሪ ላይን ኤንድ ዘን ኢንዲንግ ኦፍ ስቶሪ ላይን ተብሎ ይጠራል። ሶ እነዚህ ፖይንቶች በጣም ማወቅ ያለብን ፖይንቶች ናቸው። ኤቭሪ ሲቹዌሽን ላይ የምትጠቀማቸው ነገሮች ስለሆኑ ማለት ነው። ሶ the next thing እነዚህን ሶስት ነገሮች ዲፋይን አድርግልህ። ቢጊኒንግ ኦፍ ስቶሪ ላይን ምንድን ነው? ሪጀክት ወይም ደግሞ ሪጀክሽን ኤንድ ብሬክ አውት ነው። እዚህ ፖይንት ላይ ኤክስፔክት የምታደርገው ገባ? ልጻፍልህ እዚህ ፖይንት ላይ አራት ከሚለው ለ22 ቀንስና ሪጀክሽን ኤንድ ቢኦ በቃ ሪጀክት ያደርግልሃል የሆነ ኪ ሌቭል ላይ። ከዛ the next thing is ምንድን ነው? ብሬክ አውት you are waiting for a break out ራንደም ወይም ደግሞ ክላሲክ የሆነ የተለመደ አይነት እንትን ስቶሪ ላይን ወይም ደግሞ የስቶሪ ላይን አይነት ነው። ሁለተኛው ደግሞ ምንድን ነው? ኮንቲኒዌሽን ነው። ኮንቲኒዌሽን ላይ ደግሞ ምንድን ነው የሚፈጠረው? ሚድል ስቶሪ ላይን ደግሞ ሪጀክሽን ኮንቲኒዌሽን። ይሄ ሚድል ስቶሪ ላይን ያ ማለት ይኸውልህ ሚድል ስቶሪ ላይን ማለት ይሄ ፖይንት ለሚሾው ይሄ ሚድል ላይ ያለው ፖይንት ነው። ይሄ ቢጊኒንግ ኦፍ ስቶሪ ላይን ነው። ዴሊ ሪጀክት what the hell ማውዝ የሚሾው ሶሪ አንዴ ፒሲ ዘግቶ ነው ቢዚዎች እንደ ብራዘር what the hell ይሄማ ከጠፋ ይደብራል። ፋቨራይት ላይ ላድርገው። ኦኬ ተመለሰ። ቢጊኒንግ ኦፍ ስቶሪ ላይ የምንለው ይሄ ዴሊ ወይም ደግሞ ዴሊ ለምሳሌ መጀመሪያ ሪጀክት ያደረገበት ሌቭል መጀመሪያ ኢንድ የሚያደርግበት አይ ሚን ቢጌን ወይም ደግሞ መጀመሪያው ነው ሪጀክሽን የሚያደርግበት። ይሄ ሚድል ደግሞ መልክ መሀል ላይ 4 ሃወር ሊሆን ይችላል 3 ሃወር ላይ የምታገኛቸው ኪ ሌቭሎች ናቸው። ኤንድ ዘን ኢንዲንግ ኦፍ ስቶሪ ላይ ደግሞ ምንድነው? ይኸውልህ ቱ ማች ሪስኪ ነው ገባ? ሎንግ ተርም ሾርት ተርም ዴይሊ እና ዊክሊ ላይ ነው ቤዚክሊ የምታገኛቸው። ግን ኢንዲንግ ኦፍ ስቶሪ ላይን ቱ ማች ሪስኪ ገባ? ኤንድ ኒረስት ፍሬሽ ሌቭል ገባ? ከኢንዲንግ ኦፍ ስቶሪ ላይን በኋላ ኒረስት ኪ ሌቭሎችን ብትጠቀም ሞር አሪፍ ነው ገባ አይደለም? ስለዚህ እነዚህ ሶስት ፖይንቶች ልንገርህ። ስቶሪ ላይን ኦፍ ዘ ማርኬት ክላሲክ አይ ሚን በሶስት ይከፈላሉ። ቢጊኒንግ ኦፍ ስቶሪ ላይን፣ ኮንቲኒዌሽን ስቶሪ ላይን ኤንድ ኢንዲንግ ኦፍ ስቶሪ ላይን። ቢጊኒንግ ኦፍ ስቶሪ ላይን ላይ ሪጀክሽን ኤንድ ብሬክ አውት ነው ኤክስፔክት የምታደርገው። ኮንቲኒዌሽን ስቶሪ ላይን ላይ ሲሆን
ሚድል ስቶሪ ላይ ነው ወይም ደግሞ መሀል ላይ የምታገኛቸው ኪ ሌቭሎች ናቸው። ኤንድ ዘን ኤንዲንግ ኦፍ ስቶሪ ላይን ሲሆን ደግሞ ቱ ማች ሪስኪ እዛ ፖይንት ላይ ሪስኪ የሆኑ ሴታፖች ናቸው ኦከር የሚያደርጉት ማለት ነው። ስለዚህ ቢጊኒንግ ኦፍ ስቶሪ ላይን የሚሆነው ይሄ ዴይሊ ሌቭል ነው። ኤንድ ዘን ኮንቲኒዌሽን ወይም ደግሞ መሀል ላይ ያሉ ፖይንቶች 4 ሃወር 3 ሃወር 2 ሃወር ላይ የምታገኛቸው ሾርት ተርም ይሆኑ ለአጭር ጊዜ የሆነ ትንሽ አርዳር ቴክ አድርገህበት የምትወጣባቸው ፖይንቶች ኮንቲኒዌሽን ናቸው። ኢንዲንግ ኦፍ ስቶሪ ላይን ደግሞ ይሄ ቱ ማች ሪስኪ የሚባሉ አይነት ፖይንት ነው። ከዚህ በኋላ ያለው ኒረስት ኪ ሌቭል ብትጠቀም ሞስት አሪፍ ነው ተብሎ ኤክስፔክት ይደረጋል ማለት ነው። ለሚሾይ እሺ፣ እዚህ ፖይንት ላይ ምን አለ? ዴሊ ክላሲክ ሌቭል አለ። ዩ ሃቭ ክሊር የሆነ ዴሊ በጣም ክሊር የሆነች ዴሊ ሌቭል አለች እዚህ ፖይንት ላይ። አሁን በደንብ አዳምጠኝ። እዚህ ፖይንት ሪጀክት ካደረገ በኋላ ዩር ኔክስት ታርጌት የትኛው ፖይንት ነው የሚሆነው? ይሄ አይደለ? ለምሳሌ ዋን ፍሬሽ ሌቭል ዋና ኔክስት ፍሬሽ ሌቭል። ምክንያቱም ማርኬት መጣ ይሄንንም ኦሲ ሌቭል ሪስፔክት አላደረገም፣ ይሄንንም ሌቭል ሪስፔክት አላደረገም፣ ኪዩኤም ሌቭሉን መጥቶ የትኛውን ፖይንት ሪስፔክት አደረገልክ? አሁን ሁለት ፖይንቶችን በደንብ አዳምጠኝ። ይኸውልህ ሪጀክሽን ካንድል ማለቅ አለበት ብዬ ቅድም የነገርኩ ፖይንት ለዚህ ነው። አሁን ኤንኪ ሌቭል መጠቀም አያቅተንም። መጥቶ ታፕ ባረገው ታይም ላይ እንጠቀመዋለን፣ ግን ሪስፔክት ሊያደርግልን ይችላል። ካንድሉ አላለቀም፣ ግን ማርኬት መጥቶ የትኛው ፖይንት ላይ ሪአክት አለ? እዚህ ፖይንት ላይ ሪአክት ካደረገ በኋላ ካንድሉ አለቀ። ያ ማለት ሪስፔክት አድርጎታል። አየህ፣ ድሮፕ አረገ ስቲል እዚህ ፖይንት ድረስ የዚህ ስቶሪ ላይ ነው ያለው። ገባ አይደለ? ይኖረም ሴ እዚህ ፖይንት ላይ በጣም ዲፕሊ እንድታውቅ ፈልጋለሁ። ሁለተኛው ፖይንት ደግሞ ምንድነው? እሺ ሪጀክት አረገ ቢጊኒንግ ኦፍ ስቶሪ ላይ። ስለዚህ እዚህ ፖይንት ላይ ሴትአፕ የማግኘት ቻንስ ሃይ ነው የሚሆነው። ገባ? ዩ ሃቭ ሞር ቻንስስ፣ በደንብ አሪፍ ቻንሶች ይኖረዋል እዚህ ጋር ኤክስኪዩዝ ለማድረግ። ሶ ዘ ኔክስት ቲንግ ኢዝ ምንድነው? እዚህ ፖይንት ሪጀክት ካደረገ በኋላ ታርጌት የትኛው ነው? ዘ ኔክስት ፍሬሽ ሌቭል ኢዝ ሂር አይደለ? እዚህ ሪጀክት አረገ፣ እዚህ ጋርም አለች፣ ግን መጀመሪያ የነበረ ፖይንት ይሄ ነው። ማርክ አረከው፣ ይሄው ይሄ ሌቭል ማርክ አረኩት፣ ሪስፔክት አድርጎታል። ቱ ማች ሪስኪ የተባለው ለዚህ ነው። እሺ ከሱ ኒረስት ኪ ሌቭል ግን ብትጠቀም አሪፍ ነው አለ አይደለም? ከሱ ቀጥሎ ያለው ለሱ ቅርብ የሆነ ፍሬሽ ሌቭል የትኛው ነው? ይሄ ኦሲ ሌቭል ነው። ማርኬት መጥቶ ምን አረገ? ሪስፔክት አደረገው። ኢቭን አሁን ሪስፔክት አድርጎታል። ኢቭን ፍሬሽ ሌቭል ነበር አይደለም? ፍሬሽ ሌቭል ከዛ አንፍሬሽ አደረገው። እዚህ ፖይንት ላይ ሾርት ተርም የሆነ ሴታፕ ሰጠ፣ ወደ ላይ ሆልድ ለማድረግ ሞከረ፣ ግን ሪስፔክት አላደረገውም። ግን እስከዚህ ሴታፖች ሊኖሩ ይችላሉ። ከዛ ኤንደን ዳምፕ አደረገ ማርኬት። ዳምፕ ሲያደርግ ምን አደረገ ማርኬት? መጥቶ እንደገና ፍሬሽ አደረገው፣ አሁን ተጠቀመው። ስለዚህ እዚህ ፖይንት ላይ በደንብ እንድጠይቀኝ ፈልጋለሁ፣ በደንብ ላስረዳ ፈልጋለሁ። ምክንያቱም ሁሌ የምትጠቀመው ነገር ነው። ፍሮም ዋን ፍሬሽ ሌቭል ቱ አናዘር ፍሬሽ ሌቭል ነው የምትሄደው ብያለሁ። ስለዚህ እዚህ ሀሳብ ላይ በደንብ ጥያቄ ጠይቀኝ። ጥያቄ ከሌለህ ግን ወደ ትሬድ ሪካፕ ገባለሁ። ስለዚህ አሁን እያልከኝ ያለው አሁን ለምሳሌ ቢጊኒንግ ኦፍ ስቶሪ ላይን አለ። ከዛ ቢጊኒንግ ኦፍ ስቶሪ ላይን ላይ የሆነ ኪ ሌቭል ያለን ኤም ይሁን ቪም ይሁን ላይክ ብቻ የሆነ ኪ ሌቭል አለ። ከዛ ላይክ እሱን ሪጀክት አድርጎ ይመጣል። ከዛ ደግሞ ሌላ ሪስፔክት የሚያደርገው ደግሞ ኪ ሌቭል አለ ከስር። ያቺ ነው ኤንዲንግ ብለን የምንወስዳት። ኦኬ ይኸውልህ እንደነገርኩ ነው። ዴሊ ኪ ሌቭል ዴሊ ሪጀክት አደረገ ማለት ወደ ሌላ ዴሊ ኪ ሌቭል ነው የሚሄደው። the market run from one fresh level to another fresh level። ለምሳሌ 4 hour ሪጀክሽን ለምሳሌ 4 hour ኪ ሌቭል ብታይ 4 hour ላይ በኔክስት ከሱ ቀጥሎ ያለው ኪ ሌቭል ድረስ ነው የምትሄደው። ገባ? from one fresh level to another fresh level እንጂ from one fresh level to another unfresh level አይደለም እሺ የምትሄደው። ስለዚህ ዴሊ ሪጀክት አደረገ አይደለም? አሁን ለምሳሌ ኤ ፖይንት ይኸው ኤ ሪጀክት ተደረገ አይደለም? ከዚህ ቀጥሎ ያለው ፍሬሽ ሌቭል የትኛው ነው? እዚህ ጋር መጥቶ ሪጀክት አደረገው። እነዚህን ፖይንቶች ተዋቸው። ከዚህ አሁን ይኸው እቺ ሪስፔክት ተደረገች። ከዚህ ቀጥሎ ያለችው ኪ ሌቭል የትኛው ነው? እቺ አይደለም? እቺን ተዋት። ከዚህም ቀደም ብሎ ያለው ይሄ ፖይንት ነው ፍሬሽ ሌቭሉ አይደለም? ይሄ ፍሬሽ ሌቭል ነበር፣ ሪስፔክት ተደረገ። ከሱ ቀጥሎ ያለው ፍሬሽ ሌቭል የትኛው ነው? ይሄ ነው ኤንዲንግ ኦፍ ስቶሪ ላይ ነው የሚሆነው። ከዋን ፍሬሽ ሌቭል ቱ አናዘር ፍሬሽ ሌቭል። ማርኬት ሁል ጊዜ የሚሄደው አንድ ፍሬሽ ሌቭል ሪጀክት ካደረገ በኋላ ወደ ሌላ ፍሬሽ ሌቭል ነው የሚሄደው። እሺ ሁል ጊዜ እንድታቆም ስለዚህ ይሄ የዴሊ ኪ ሌቭል ስለሆነ ነው። ያ 4 ሃወር ቢሆን ለምሳሌ 4 ሃወር ላይ እንሂድ። 4 ሃወር እንሂድ። ለምሳሌ 4 ሃወር እዚህ ፖይንት ላይ ሪጀክት ካደረገ በኋላ ኔክስት ፖይንትክ የሚሆነው ወይም ደግሞ ኔክስት ታርጌት ሊሆን የሚችለው የትኛው ፖይንት ነው? እቺ ፖይንት ነች። ማርኬት ሆልድ አድርጓታል? አላረጋትም። ገባ? ዳትስ ዩር ኤንዲንግ ኦፍ ስቶሪ ላይን ማለት ነው። 4 ሃወር ከሆነ 1 ሃወርም ትሄዳለህ። 1 ሃወርም መሄድ ትችላለህ። ለምሳሌ 1 ሃወር እዚህ ፖይንት ላይ ሪጀክት አድርጎ ቢሆን እዚህ ጋር ታርጌት ብታረግ ኔክስት ታርጌት ላይ ኤንዲንግ ኦፍ ስቶሪ ላይ ነው። ፍሮም ዋን ፍሬሽ ሌቭል
ቱ አናዘር ፍሬሽ ሌቭል ነው ማርኬት ሁልጊዜ ራን የሚያደርገው። ግልጽ ነው። ኦኬ ሌላ ጥያቄስ አለ? የለም እንደዛ። ኦኬ ትሬድ ሪካፕ ላድርግልህ እና ለዛሬ አይ ቲንክ የሚበቃን ይመስለኛል። ሎንግ አሁን ለምሳሌ ነገር የምፈልገው ነገር ምንድነው ሎንግ ተርም የሆኑ ሴታፖችን የምትይዘው ዴሊ ታይም ፍሬም ላይ ነው። ዴሊ ታይም ፍሬም ኤንድ ዊክሊ ታይም ፍሬም ላይ ነው ሞር ሎንግ ተርም የሆኑ ትሬዶችን ወይም ደግሞ ስዊንግ የሆኑ ትሬዶችን ኤክስኪዩት ማድረግ የምችለው እነዛ ታይም ፍሬሞች ላይ ነው። ገባ? ዴሊ እና ዊክሊ ታይም ፍሬም። ከዛ ውጭ ያሉ ታይም ፍሬሞች ግን ሾርት ተርም ሪጀክሽን ነው ያላቸው ማለት ነው። ብሬክአውት ሊኩዊዲቲ ኢንአይዲም ከዛ ዴሊ ኤንድ ዊክሊ ሪጀክሽን መስት ቢ ኦከር ፎር ታይምስ እና ደግሞ ዋና ፖይንት ፎርጌት አድርጌ ነበረ። እዚህ ጋር ልጻፍልህ በደንብ በትልቁ። ኦኬ እዚህ ጋር ልጻፍልህ ዴሊ እና ዊክሊ ሪጀክሽን መስት ቢ ኦከር ፎር ታይምስ ዴሊ ኤንድ ዊክሊ ዴሊ እና ዊክሊ ታይም ፍሬም ላይ ብሬክአውት ቢኦ ብዬ ብጽፍልህ ታውቀዋለህ አይደል? ብሬክአውት አብሬቪዬሽን ሰዓት ለመቆጠብ እሺ ቢኦ መስት ቢ ኦከር ኦንሊ ፎር ታይምስ። ይሄ ስለ ሪጀክሽን ስላወራን ነው። ሁለተኛው ደግሞ ምንድን ነው? ቴክስት ላይ ገባና እሺ ፎር ሃወር 2 ሃወር እና 1 ሃወር ደግሞ ሪጀክሽን መስት ቢ ኦከር 2 ታይምስ 4 ሃወር ስላሽ 2 ሃወር ስላሽ ኤንድ 1 ሃወር ሲሆን አይ ሚን ቢኦ አልኩኝ። ሶሪ እሺ ሪጀክሽን ሶሪ እሺ እዚህ ጋር ቢኦ አልኩኝ። ቢኦ አይደለም ሪጀክሽን ዴሊ ኤንድ ዊክሊ ሪጀክሽን እዚህ ጋር ሪጀክሽን መስት ቢ ኦንሊ ሁለት ጊዜ። አሁን ይሄን ፖይንት ልንገር። ትናንትና ስለ ፍሬሽ እና ስለ አንፍሬሽ ሌቭል ነገር ያለው ዴሊ ኤንድ ዊክሊ ታይም ፍሬም ላይ ሪጀክሽን 4 ጊዜ መጠቀም ትችላለህ፣ ወይም ደግሞ አንድን ኪ ሌቭል 4 ጊዜ ድብና አድርገህ መጠቀም ትችላለህ። አሁን ለምሳሌ እዚህ ጋር ኦሲ ሌቭል አለ ሪጀክት አደረገው፣ ፍሬሽ ሌቭል ነበር አንፍሬሽ ሆነ። እንደገና ቦዲ ክሎዝ አደረገው፣ ታፕ አደረገው 2 ጊዜ፣ ቦዲ ክሎዝ አደረገው 3 ጊዜ፣ አራተኛ ይሄ የመጨረሻ ፖይንት ነው። ከዚህ በኋላ ቦዲ ክሎዝ ቢደረግ አልጠቀሙም። ዴሊ እና ዊክሊ ታይም ፍሬም ላይ አንድን ኪ ሌቭል 4 ጊዜ ብቻ ነው መጠቀም ይችላል። ፍሬሽ አንፍሬሽ አድርገህ 2 ሃወር እና 1 ሃወር ሲሆን ደግሞ 2 ሃወር 1 ሃወር እና 4 ሃወር ሪጀክሽን መስት ቢ ኦንሊ 2 ጊዜ ብቻ ነው የምትጠቀመው። አንድን ኪ ሌቭል 2 ጊዜ ፍሬሽ ከተደረገ አንፍሬሽ ከተደረገ በኋላ 2 ጊዜ ብቻ ነው የምትጠቀመው። እንደን ዴሊ እና ዊክሊ ዴሊ ሪጀክሽን እና ዊክሊ ሪጀክሽን ሲሆን 1 ሃወር እና 30 ሚኒት ላይ ነው ብሬክአውት የምታየው። ልጻፍልህ እሺ ልጻፍልህ ዴሊ ሪጀክሽን ኢን 1 ሃወር ኦር 30 ሚኒት። እቺ ነገር በጣም በእናትህ ያዝልኝ። ምር በጣም ነው የሚጠቅሙ። ከመጨረሻው የሚጠቅሙ ነገሮች እነዚህ ናቸው። ዴሊ ሪጀክሽን ብሬክአውት ኢን 1 ሃወር እና 30 ሚኒት። ከዛ ዊክሊ ሪጀክሽን ከሆነ ደግሞ ዊክሊ ሪጀክሽን ከሆነ ሪጀክሽን ቴክስት ከተሳሳትኩ ሶሪ እየፈጠንኩ ስለሆነ ዊክሊ ሪጀክሽን ከሆነ ደግሞ 4 ሃወር ኤንድ 1 ሃወር ብሬክአውታቸው ቢኦ ኢን 4 ሃወር ኤንድ 1 ሃወር። እሺ እቺን ፖይንት ያዝልኝ። እነዚህ
ሶስተኛው ደግሞ ምንድን ነው? 4 hour rejection 30 minute 4 hour rejection BO 4 hour rejection BOE 30 minute or 15 minutes ኦኬ። ከዛ ሶስተኛው ደግሞ ምንድነው? 1 hour rejection 1 hour or 2 hour rejection your 15 minute or 5 minutes። እነዚህ ነገሮች እንድታውቁ ፈልጋለሁ። ዊክሊ ሪጀክሽን ከሆነ ብሬክአውት የምታየው 4 hour እና 1 hour ኤክስተርናል ብሬክአውት ማለት ነው። ዴይሊ ሪጀክሽን ከሆነ ደግሞ ብሬክአውት የምታየው 1 hour or 30 ሚኒት። 4 hour ሪጀክሽን ከሆነ ብሬክአውት የምታየው 30 ሚኒት ወይ 50 ሚኒት። 1 hour እና 2 hour ሪጀክሽን ከሆነ ብሬክአውት የምታየው 50 ሚኒት ወይም 5 ሚኒት ማለት ነው። እነዚህ ነገሮች ላይ ግልጽ ከሆነ ወደ ትሬድ ሪካፕ ልግባል። በጣም ማርኬቱ በቃ ኔክስት ዊክ በጣም ዲመን የሆነ ሙቭመንት ነው ኤክስፔክት የማደርግበት። ኦኬ ሌት ሚ አናላይዝ ዘ ማርኬት ኤንድ በጣም ቢግ የሆነ ሚስቴክ የሰራሁበትን ትሬድ ልንገርህ። ኦኬ እሺ አሁን ይኸውልህ ምን መሰለህ፣ አሁን በጣም የሚጠቅምህን ነገር ልንገርህ። እዚህ ጋር ባለፈው ምን ብለኸኛል? አሁን ይሄ ትሬድ ሪካፕ ግን ባላረግልህ ጥሩ ነው። ምክንያቱም ስለ ሲአርቲ አልነገርኩም፣ ግን ላይክ ልንገርህ። ለምሳሌ ፌር ቫሊ ጋፕ እና ምን ሌብሎችን ፌር ቫሊ ጋፕ እና ኦርደር ብሎኮችን ወይም ደግሞ የአይሲቲ ሞዴሎችን እንዴት ነው ወይም ደግሞ ምን ታይም ላይ ነው የምንጠቀማቸው ብለኸኝ ነበር። የምጠቀማቸው ምን ታይም ላይ ነው? ላይክ እንደ ኪ ሌቭል፣ እሱም ሲአርቲ ኦከር ካደረገ። ሲአርቲ ኦከር ካላደረገ አልጠቀማቸው። አሁን እዚህ ፖይንት ላይ አይጋት ምን ፖይንት አግኝቼ ነበረ? ናይን ኤኤም ሲአርቲ የሚባል አሁን እኮ ስላልነገርኩ ስላላስተማርኩ ነገር ሪካፕ ባደረግልህ ብዙም አይጠቅም። ስለዚህ ላይክ ሪጀክት አድርጎ ነበር እዚህ ፖይንት ላይ። ይሄን እንደ ኪ ሌቭል ወሰድኩት። ግን ስሪ ሃወር ላይ ሄደህ ስታየው ማርኬት ምን አለን እዚህ ጋር ብራዘር፣ ኪ ሌቭሎች ላይ ሳሳይ ኦሲ ሌቭል አለ አይደል? ኦፕን ክሎዝ ሌቭል አለ። ፎር ሃወር ደግሞ አላይን ያደረገልኝ ፌር ቫሊ ጋፑ ስለነበር ነው። እሺ አላይመንት ስለነበረው። ከዛ ኤክስፔክት የምታደርገው ፎር ሃወር ሪጀክት ካደረገ በኋላ ምንድነው 50 ሚኒት ብሬክአውት አይደለ? 50 ሚኒት ላይ እንሄዳለን። ኪ ሌቭል ይሄ ነው ፎር ሃወር ፌር ቫሊ ጋፕ ብዬ ማርክ ያደረኩት ፖይንት ያ ነው። ከዛስ ኤክስተርናል ብሬክአውት አልሰጠም። ሪጀክት ካደረገ በኋላ ኤክስተርናል ብሬክአውት ምንድን ነበረ ብዬ ነገርኩህ። ሪጀክት ከመደረጉ በፊት የተፈጠረ ቪ ሌቭል አይደለም? ያ ሌቭል ምን አደረገው? መጥቶ ቦዲ ክሎዝ አደረገልኝ። ያለኔ ምን ነው ዳትስ ማይ አሁን በጣም እውነት ዲፕሊ አዳምጠኝ ነገር። ስለዚህ ሪጀክሽን ካንድል አላለቀም። እሺ ሪጀክሽን ካንድል አላለቀም፣ አሁን አላለቀም እየነገርኩህ ነው። ሪጀክሽን ካንድል ሳያልቅ ኤቭሪ ክራይቴሪያ ፕሬዘንት ቢሆንልህ ወይም ደግሞ ኤቭሪ ክራይቴሪያ ቢኖርክ እንዴት ነው ዲሳይድ የምታደርገው የሚለውን ነው የምነግርህ። እዚህ ጋር ፖይንት ሪጀክት ካደረገ በኋላ ብሬክአውት ሰጠኝ። ከዛስ 5 ሚኒት እንሄዳለን። እንደን 5 ሚኒት ላይ ምን ሰጠኝ? በጣም ክሊር የሆነ ሺፍት አለ፣ ማርኬት ስትራክቸር ሺፍት። ስለዚህ አም ሴፍ። ከዛሳ ኢንትሪ የትኛው ፖይንት ላይ አደረኩኝ መሰለህ? 50 ሚኒት ላይ ሄደህ ስታይ ምን አለ መሰለህ? ክላሲክ ኤ ሌቭል አለች። እሷ ሌቭል ለምን እንደተጠቀምኩ ኢንትሪ እንዴት ማርክ እንደማድረግ ነግሬሃለሁ። አያትች ክላሲክ ኤ ሌቭል ያ የኔ ኢንትሪ። ከዛ ምን አደርገዋለሁ? 5 ሚኒት ሄደን አላይን አደርገዋለሁ። 5 ሚኒት ሄደህ ስታየው ምን አላይን አድርጓል? ኦርደር ብሎክ አላሰምርበትም። ቤዚክሊ ኦርደር ብሎክ አላይን አላደረገም። አም ሴፍ ማለት ነው። ይሄ የኔ ኤ ፕላስ ሴታፕ ነው። ከዛስ አይዲኤም ከየት አለች? እቹት ላስት ሊኩዲቲ ያንተ ኢንትሪ ታፕ ከመደረጓ በፊት የነበረችው ዩር ላስት ሊኩዲቲ ኢዝ ዳት ፖይንት። ገባ? ያ ፖይንት ነው። ከዛ ማርኬት ምን አደረገ? መጥቶ ኢሚዲየትሊ ኢንትሪ ታፕ ካደረገ በኋላ ራን ማድረግ ጀመረ። ከዛዛ እኔ ቱ ቢ ሴፍ ደ ኒረስት ሊኩዲቲ ላይ ኦልሞስት 1 2 በጣም ስሙት 1 2 ነው ቴክ አድርጌ ወጥቶት አይተልክ ይላል አይደል? 1 2 ግን ኤክስፔክት ማድረግ ስኬል ሌቭል ነበር። እዚህ ሌቭል ድረስ ኤክስፔክት አደረገው ነበር። ግን ማርኬት ምን አደረገ? ሪስፔክት አላደረገኝም። እኔ ለምን ካልክ ሪጀክሽን ካንድሉ አላለቀም ነበር። ሪጀክሽን ካንድል አልቆ ቢሆን ኖሮ ግን
እስከዚህ ድረስ የሚመጣ ቻንሱ በጣም ሃይ ነው ማለት ነው። ስለዚህ ሪጀክሽን ካንደል አላለቀም። ኤንድን ማርኬት አግሬሲቭሊ አፕሳይድ ሄደ። እዛ ዴይሊ ታይም ፍሬም ላይ እንደምታየው አናዘር ኪ ሌቭል ሪስፔክት አደረገ ማለት ነው። ስለዚህ ኤቭሪ ሞመንትህን እንዴት ዲሳይድ ማድረግ እንዳለብህ፣ እንዴት ሴፍ መሆን እንዳለብህ ማወቅ አለብህ። ገባ? እዚህ ጋር በጣም ዴር ኢዝ ኤሎት ኦፍ ትሬደርስ እዚህ ጋር ማኒፕሌት የሚደረጉት ገባ? እኔ ግን ምን ሆንኩኝ? ሴፍ ሆንኩኝ። ገባ? ሴፍ ሆንኩኝ ነው የምልህ። በቃ ኤቭሪ ክራይቴሪያ ፕሬዘንት ሆኖልኛል። ኤክስኪዩት አደረኩት። ፍሮም ቡሊሽ ስትራክቸር ወደ ቤሪሽ ተቀየረ። ሽፍት አድርጎት በዳውን ሳይድ ኤክስፔክት አድርጌው ነበረ። እዚህ 50% ኦፍ ሲአርቲ ኤክስፔክት አድርጌው ነበር። ሴፍ ሆንኩ። ስለዚህ ዩ ኒድ ቱ ቢ ዲሳይድ ኤቭሪ ሞመንትን ሴፍ መሆን አለብን እምልህ። በዚህ በቃ ስማርት በሆነ ወይ ነው ማርኬቱን ማየት ያለብህ። ኤኒ ኩዌሽን ካለ አክሰፕት ላድርግ። በቃ እኔ እንደዚህ ነው ፓወርፉል ሆኜ ነው የማወራው። ሶሪ አሁን ተረጋጋው። ጥያቄ ካለ ንገረኝ፣ ከሌለ ግን ዛሬ በቃ አይ እሺ። ኦኬ አሁን ለምሳሌ ላይክ ኮንፈርሜሽን አሪፍ የሆነ ላይክ ኤ ፕላስ የሆነ ሴታፕ ለማግኘት አንዳንዴ የአይሲቲ ኮንሰፕቶችንም መጠቀም አለብን። ስለዚህ አሁን እዛ ጋር ኦርደር ብሎክ አለ። ኦርደር ብሎኩ አንተ ላይክ የምፈልግበት ላይክ አንተ ኢንትሪ ማድረግ የምፈልግበት ቦታ ላይ አላይን ስላደረገ ላይክ ኢንትሪውን እዛ ጋር አደረክ ነው። ስለዚህ የአይሲቲ ኮንሰፕቶችንም እንጠቀማለን። ያ ልንገርህ፣ አሁን እዚህ ፖይንት ላይ በደንብ ልንገርህ። እኔ ቤዚክሊ አምናር አይሲቲ ትሬደር። እኔ አይሲቲ በጣም ነው እንትን የሚለኝ ብቻውን በጣም ማይሰራ ስትራቴጂ ብዬ እንትን ምለው አይሲቲ ነው። አይሰራም ስልክ ብቻውን የሆነ ቫልዩ አለው ብዬ ኤክስፔክት አደረገው፣ ግን ከሌላ ነገር ጋር አላይን ሲያደርግ ኢትስ ፓወርፉል። በቃ ሀሳቤ ያ ነው። ስትራቴጂው አይሰራም እያልኩ አይደለም፣ ግን ከሌላ ስትራቴጂ ጋር አላይን ቢያደርግ ሞር አሪፍ ነው ነው። ስለዚህ አሁን ካየ እዚህ ጋር ዜር ኢዝ ኤ ሎት ኦፍ ኢንትሪስ። ካየ እዚህ ጋር ክላሲክ ኤ ሌቭል አለ። ካየ እዚህ ጋርም ክላሲክ ኤ ሌቭል አለ። ዜር ኢዝ ኦሲ ሌቭልስ። ያን ሌቭል ልጠቀመው ያደረገኝ ነገር ምንድን ነው? 15 ሚኒት ላይ ምን አለኝ? ክላሲክ ኤ ሌቭል አለ። 5 ሚኒት ድሮፕ አድርጌ ሳየው ምን አለ? ኦርደር ብሎክ አለ ይናደርግ። እና ደግሞ ብዙ ጊዜ ኦርደር ብሎክ የምጠቀመው ሲአርቲ ሲጠቀም ነው። እሺ ሲአርቲ ሲጠቀም ሞዴል 1 እና ሞዴል 2 የሚባል ነገር አለ። ሞዴል 1 ማለት ኦርደር ብሎክ ነው። ሞዴል 2 ማለት ደግሞ ፌር ቫልዩ ጋፕ ነው። እነሱ ነገሮች እንዴት እንደምጠቀማቸው አውል ሾው ዩ። ስለዚህ አላይን ሲያደርግ ያ ፖይንት ዳትስ ለኔ ፓወርፉል የሆነ ፖይንት ሜቢ ፊቦናቺም አላይን አድርጎልኛል። አየህ ፊቦናቺም አላይን አድርጎልኛል ይሄን ፖይንት እንድጠቀሙ። ስለዚህ አንድን ኪ ሌቭልም ስጠቀም ኢንተሪም ስጠቀም ምንድነው የማደርገው? ፊቦናቺ አላይመንት ይኖረዋል ወይ የለውም የሚለውን አያለው። ታይም ፍሬም አላይመንት አለው ወይ የለውም የሚለውን አያለው። ወይ ኦርደር ብሎክ ወይ ፌር ቫልዩ ጋፕ አላይመንት አለው የለውም የሚለውን አያለው። አይዲኤም ሊኩዊዲቲዎች ሞር እዛ ፖይንቶች አሉ የሉም፣ ኮንፈርሜሽን እንዴት ነው ዲሳይድ ማድረግ ያለብኝ የሚለውን ነገር ኤቭሪ ሞመንት እዛ ጋር አያለው ማለት ነው። ስለዚህ ብቻውን ኦርደር ብሎክ አለ ብዬ አልገባም በፍጹም። ገባ? ኪ ሌቭል አላይን ስላደረገልኝ ነው እንጂ ኦርደር ብሎኩ ላይክ እንደ ኮንፈርሜሽን ነው። ኖረም አልኖረም ኖ ኬርስ፣ ግን አላይን አድርጎልኛል ነው ዋና ሀሳቤ። አላይመንት ሲኖረው ሴፍ ነው። ኪ ሌቭሉን የተጠቀምኩበት ምክንያት ምንድን ነው? 4 ሃወር ላይ ፌር ቫልዩ ጋፕ ነው። 3 ሃወር ኦርደር ስታዩ ምን አለ? ኦሲ ሌቭል አለ። ኦሲ ሌቭል ባይኖርስ አልተጠቀመውም። ማገኝ አም ሴፍ፣ በቃ ሴፍ መሆን ነው የምፈልገው። ስለዚህ ያ ነው ሀሳቤ። በደንብ ዛሬ ካወራናቸው ክላሶች ላይ ኤቭሪ ጥያቄ ካለ ጠይቀኝና ሌትስ ደን ዴይስ ሴሽንስ። እና የለኝም በቃ ጨረስኩ። ስለዚህ እንዴት ነው ክላሳችን? አሪፍ ነው። እኔም በጣም ኢንተረስትድ ሆኜ ነው እያስተማርኩ ያለሁት። ያለ ነገር ደስ ይላል። አብሮ የሚማረው ልጅ ያው ዛሬ እንትን ስላላለ ነው ጆይን ሜቢ ነገ ኔክስት ክላስ ላይ ትገናኛላችሁ።